ዛሬ ደግሞ ያለነው መርከብ ላይ ነን። መርከብ ላይ ባህሩን እየቃኘን እያየን ስለ ጓደኝነት ሳስብ እቺ አባባል ትዝ አለችኝና ስንት አይነት ጓደኞች እንዳሉን እንድናስብ ሁላችሁም እስቲ ልብ ብላችሁ ስሟት፣ አዳምጧት። ልክ እኔ እንደመጣሁኝ መኝታ ቤት አታስገባኝም። መኝታ ቤት የምታስገባው ሰው አለ፣ ሚስጥረኛ የልብ ከዛ ደግሞ ገንዘብህን፣ ፓስፖርትህን፣ ምናምን ወርቆች ምናምን የሚስት ምናምን ይቀመጥበት ደግሞ እሱ ደግሞ በጣም ሁነኛ ሰው ነው የምታስገባው። ከዛ ደግሞ ሳሎን የምታስገባው ሰው አለ። ሳሎን የምታስገባው ሰው ኮመን ቫልዩ አለ። ፖለቲካ ታወራለህ፣ ስለ ሃይማኖት ታወራለህ። እዚህ ሀገር በቃ ምንድነው ነገር ይሄ ነገር እንደ ይስተካከላል ትከራከራለህ። ኮመን ቫልዩ አለ። ግቢ ላይ ደግሞ የሚቀር ሰው አለ። ግቢ ውስጥ ደግሞ ብዙ ጊዜ ግቢ ውስጥ የሚቀር ሰው ለምሳሌ ያክል አንዳንዴ ቧንቧ ሲበላሽ የሚሰራው ሚስት ምናምን በርበሬ ሽሮ እንዲዘጋጅላት ስትፈልግ የምትቀጥረው የሚያግዛት ሰው ሊሆን ይችላል። ከእነሱ ጋር ያለ ኮንቨርሴሽን በጣም አጭር ነው። ሰላም ነው፣ እንዴት ነው፣ ልጆች ደህና ናቸው፣ ስራ ጥሩ ነው፣ በርቱ ብለህ የምትሄደው ቬሪ ሊሚትድ ነው። ከዛ ደግሞ የመጨረሻውን ልንገርህ፣ በር ላይ የሚያንኳኳ ሰው ነው። አንኳኩቶ መብራት አለ ሊል ይችላል። እናንተ ቤት ውሃ አያለም ያቶ እንትና አይደለም ይሄዳል። እነዚህ 5 ሰዎች ናቸው ህይወታችን ውስጥ የሚገቡ። ከበራችን ውጭ የሚሆኑ አሉ፣ ግቢያችን ውስጥ የሚገቡ አሉ፣ ሳሎናችን ውስጥ የሚገቡ አሉ፣ ሜታ ቤት የሚገቡ አሉ፣ ያቺ ጌጣጌጥ እቺ ሴፍ ቦክስ ዋጋ የሚደርሱ አሉ። ባውንድሪ ሳናቅ ማደጋችን ዛሬ ያወቀው ሰው አልጋ ላይ ተቀምጧል። አልጋ ላይ ተቀምጧል ወይ ሴፍ ቦክስ ጋር ደርሷል። ትረስት አይደለም፣ በቃ የምትሰጠው ቦታ አይደለም። ከዛ ያ ሰው ዲስአፖይንት ያደርጋል። ከዛ በኋላ ትሰበራለህ። አንዳንዶቻችን እንሸሻለን፣ እንጥለን ያን ሰው ማየት አንፈልግም። አንዳንዶቻችን ደግሞ በጣም እናዝናለን። ቀድልዩ እኔ ለሰው ጥሩ ነኝ፣ ሰው ግን አይወጣልኝም። በጣም መጠየቅ አለብን። ሰው የማይወጣልን ባውንድሪያችን ነው፣ መስመራችን ነው ወይንስ የእውነት እነዛ ሰዎች እኛ ስላልተመቻናቸው ነው እንደዛ ቆርተውን ይሄዱ? እና እናንተስ ጓደኞቻችሁን ባውንደሪ አበጅታችኋል ወይስ ባውንደሪውን ጥሰው እንዲገቡ ፈቅዳችኋል? ጥያቄውንም መልሱንም ለእናንተው ትቻለሁ። እኔ ጋር አንዳንዴ ባውንደሪውን ጥሰው የገቡ ሰዎች ግን ውጡ ብያለሁ። ይበቃኝ። ወዳችኋለሁ። መልካም ጊዜ